ናፍቀሽኝ ነበር። እኔም በጣም ናፍቀሽኝ ነበር። እሺ እናቴ፣ በጣም ወድሻለሁ። እሺ እኔም በጣም ወድሻለሁ። እሺ የልዩ አክስት ጨዋታ መሆኑን ረሳሁት እኮ። የምር እናቴ የመጣች ነው መሰለኝ። እውነት እርግቤ፣ ጨዋታው እስኪያልቅ ድረስ እናትና ልጅ ነን። ከጨዋታ መውጣት አይቻልም። እሺ ልዩዬ፣ ከዚህ በኋላ አልወጣም። እናቴ ማርዳ፣ እወድሻለሁ። እኔም በጣም ወድሻለሁ። በጣም አመሰግናለሁ። ምን አይነት እብድ ሴት ናት! ከጠበቅኳት በላይ አደገኛ ናት። ግን ጥሩ ሀሳብ ነው ያመጣችው። 50% እኮ ትልቅ ነው። ምናልባት ከቻልኩ ደግሞ ደካማ ጎኗን አገኘውና ሰብሪያት ሙሉን እቀበላታለሁ። ለማንኛውም ታማኝ መምሰል አለብኝ። ውድ ቤተሰቦች፣ ያው ማርዳ እና ሳቤላ የልጆች መዝናኛ መጫወቻ ነበሩ። ይዛት ሄደች ነበር። ከዛ እየተመለሱ ዲና ምን አለች? ሳብዬ ለአባትሽ ለመዝናኛ የሚጫወት ቦታ ወሰደችኝ፣ እንደዛ በይው አለቻትና ሳቤላ ደግሞ እሺ እያለች ነበረች። ከዛ እየተነጋገሩ ከነበሩ በሩቅ ሳቤላ ለማርዳ አየችና ያው አልሰማችም ነበር። ዲና የምታወራው ወራ አልሰማችም ነበር ማለት ነው። ከዛ አሁን ገብትሻል ለአባትሽ የምትሉ እንደዛ አለች ዲናና ሳቤላ ደግሞ አዎ እላለሁ አለችና ወደ ቤት እየሄዱ ነበሩ ማለት ነው። ከዛ ማርዳ ደግሞ በሩቅ ሆና እያየች ነበረች። ልጄ ናፈቀችኝ እንደዛ እያለች ነበረች። ከዛ እስከሚገቡ ቤት ድረስ ማርዳ እያየች ነበረች በሩቅ ሆኛ ማለት ነው። ከዛ ማርዳ ምን አለች? እንዲህ እዛስ ማነች? ምንድን ነች? በፊት የሄደች ሚስት አይደለችም ማለት ነው አለች ማርዳ ማለት ነው። ዶክተር ስትወጣ አየች ነበር። ከዛ እንዴ አይደለችም፣ እዛ ነው ሚስት ማለት ነው። ደስ ሲሉ ከልጄ ጋር ደስ ሲሉ አለች ማለት ነው። የዲና ተንኮላ አታውቅም ማርዳ ማለት ነው። ከዛ ቤት ድረስ ሲያንኳኮ ምንም የሚከፈት በር አልነበረም ማለት ነው። ለዲናና ለሳቤላ በር ካቆመው ማለት ነው። ዲና ደግሞ በድጋሜ ሳብዬ አባትሽ እንዳይቆጣኝ መዝናኛ ይዛችኝ ሄደች በይው እንደዛ በይው አለች እና ሳቤላ ደግሞ ለማርዳ እያየች ነበረች። አልሰማችም የምታወራው ወራ ዲና ማለት ነው። ከዛ ሰምተሽናል አለች ዲና ማለት ነው። ሳቤላ ደግሞ አዎ አለች። ምን አልኩሽ አለች እና ጸጥ አለች። ምንም አልተናገረችም ሳቤላ፣ ምክንያቱም አልሰማችም ነበረች የምታወራው ወራ ዲና ማለት ነው። ከዛ ጮኸባት። ጮኸ የነበረች ዲና ለሳቤላ ማለት ነው። አንቺ ያለች ስትመታች እንደዚህ እያየች ነበረች። ማርዳ ደግሞ በጣም ተናደደች ማለት ነው። እንዴ ልሄድ እንዴ ልጅ እንደዛ ነው የምትሳቅ? የእንጀራ እናት እንደዚህ ነች? አብጋ ያውቃል እንደዚህ የምታረጋት ለልጅ እንደዛ እያለች ማርዳ ደግሞ በሩቅ እያለቀሰች ነበረች። ልትሄድ ስትል ያው ወይ ማርዳ አስቢ የምታቅደው ቅድ እንትን ይሆናል ዝም እላለሁ አለች እና ወደ ኋላ ተመለሰች ማለት ነው። በሩቅ እያየች ነበረች፣ ግን በጣም አዝና ነበረች ማለት ነው። ልጄ እንደዛ ነች የሚታርጋት እንደዚህ እያለች ነበረች። ከዛ ሳቤላ ደግሞ መከረቻትና ዲና እሺ አለች ማለት ነው። ከዛ በር ሲተንኳኳ ዲና ልዩ መጣች ማለት ነው። ለልዩ ደግሞ በጥፊ መታቻት ማለት ነው። ከዛ ማርዳ አየችና በጣም ተናደደች ማለት ነው። በጣም ልዩዬ ለአንቺ በጥፊ እንደዚህ ነው የምታደርገው የእንጀራ እናት እንደዚህ እያለች ነበረች። ማርዳ በሩቅ እያየች በጣም አዝና ነበር ማለት ነው። ልትገባ ልትሄድ ልታቆማት እያለች ነበረች። ያው ከዛ በጥፍ ስትመታች ዲና ደግሞ ለሳቤላ ይዛ ገባችና ከዛ ልዩ በሬ ጋር ቆማ ነበር። ከዛ ማርዳ ጠራችና ወደ ማርዳ ደስ ብሎታል። ልዩ ደግሞ ሄደች ማለት ነው። ከዛ ማርዳ ልዩ እንደዚህ የምታደርጋችሁ
ልጄ እንደዚህ ነው የምትመታት ብላ ያው አዝና ነበር። ልዩ ደግሞ እሷ እንዳታዝን ብላ ኧረ ምንም አይደለም፣ አሁን እኮ ተናድጃ ስለሆነች ነው በር አልከፈትኩም ስለቆየ ሆነው እንጂ እንደዛ አታርግም ዲና ጥሩ ሴት ነች እንደዛ አለቻት ማለት ነው። ለሷ ለመረጋጋት ያለ ማርዳ ማለት ነው። ምክንያቱም እውነቱ ስትናገር ማርዳ ትናደዳለች፣ ትሄዳለች፣ ትቆጣለች። እንደዛ ስለ አሰበች ነው ሳቤላ ማለት ነው። ከዛ ዲና ለሳቤላ ይዛ ስትገባ ከማርኮ ጋር ተገናኙና ማርኮ ደግሞ ሰውዬ የኔ ልጅ ተዝናንተን መጣችሁ እንደዚህ ያሉና አዎ ሳቤላ አንቺ ወደ ክፍልሽ ሂዳ አላ ማርኮና ከዲና ጋር እያወሩ ነበሩ። ያው ሲያወሩ እቅዳችን እየሄደ ነው አለች ዲናና ማርኮ ደግሞ ግን በእንደዛ አይሄድም አላና ዲና ደግሞ ተናደደች ማለት ነው። ምን ሆነ ነው አለችትና ከዛ ማርኮ ደግሞ ስሚ አብርሃም ወደ ምርመራ ሕክምና ሊሄድ ሲል ሂዲ ተመርመራ አላትና ሳለ ደግሞ በጣም ተናደደች። አንተ ማርኮ ጭንቅላት የለም እንዴ? እኔ እኮ እርጉዝ አይደለሁም ለሱ ብዬ እኮ ነው እርጉዝ ያልኩ እየወሻሁ ነበርኩ እንደዚህ አለችና ከዛ ምንም ችግር የለውም በኋላ የሆነ እቅድ እናወጣለን፣ አንቺ ግን አሁን ከሱ ጋር ሂዲ ላይ ነው ያለው ሂዲ ያላትና ሄደች ማለት ነው። ከዛ ዶክተርና የዶክተር ፍቅረኛ ደግሞ ብር ላክልኝ ለአባቴ እንደዛ ስትል ነበረች። የዶክተር ፍቅረኛ ደግሞ ያው አይላአከም ማለት ነው። ስልክ ስትደውል ደግሞ አይነሳም ነበር። ከዛ ዶክተር ሄደች ወደሱና መታች ማለት ነው፣ ፊቱ ማለት ነው። አንዱ የስልኬ አተነሳም፣ አንዱ ደግሞ ብሩም አልሰጠኝ ማለችና ሁለት እጥፍ ፊቱ መታችሁ ማለት ነው። ስለ ደግሞ የአንቺ ጥፊ ምንም አይለኝም ግን እኔ አልተመቸኝም እንደዛ አላችሁ ነበር ማለት ነው። ለዶክተር ደግሞ እሱ ልትነግረኝ የመጣሁ አይደለሁም አሁን አለችና ስለ ደግሞ ምንድነው አላትና ዛሬ የምንሄድበት ቦታ አለ አለችና ስለ ደግሞ በውስጥ እየፈራ ማለት ነው። ምክንያቱም ቦሩ ስላጠፋ በቁማር ስለተበላ ማለት ነው። ከዛ የት ነው የምትወስደኝ እንደዛ አለ ነበርና እሳ ደግሞ ሄዶ ተያይዘዋል። ሄዶ ወደ ባንክ ቤት ማለት ነው። ባንክ ቤት ሲገቡ ደግሞ ስግራ ገባ ማለት ነው። ወደዚህ ነው ያመጣችን እንደዚህ ያለ ነበር። ምክንያቱም ብር የለውም ማለት ነው። ከዛ እሱ ማለት እየፈራ እያሰበ ነበር። ምንድነው የምታስበው? አሁን ግባና አውጣና ለባቴ ልስጠው እንደዛ እያለችው ነበር ማለት ነው። ስለ ደግሞ እየገባ ነበር ማለት ነው። ምክንያቱም ምን እንደማያድርግ እንጃላቅም ከየት እንደሚመጣው ልበደር ነው ወይም ከእህቷ ያለች የአባቷ ልጅ ሊበደር ነው። ሳለ ደግሞ የእሱ ፍቅረኛ ስለሆነች ምክንያቱም እሱ አያፍቅራትም፣ እሷ ነው የምታፍቅረው፣ ከሷ ነው የሚበደረው። ግራ ገብተዋል ነበር ማለት ነው። ማርዳ ደግሞ ለልዩ ያው ምን አባቷ ነው ያንቺ የምትጮህበት ለአንቺ የምትመታች እንደዚህ ያለች እየተናደደች ነበረች። ስትመትሽ አይችኩ ነበር ልመጣ ብዬ ነበር ግን እንዳታቀኝ ብዬ ነው እንደዛ አለች። አንቺ እኮ ልክ እንደ ልጄ ነው የሚያይሽ እንደዚህ ያለች እያለቀሰች ነበረች ማርዳ ማለት ነው። ዲና ስለመታች ለልዩ ማለት ነው። ከዛ ልዩዬ ለልጄ ልክ እንደ አንቺ ነው የምትመታች የምትቆጣች እንደዚህ ያለችና ልዩ ደግሞ እየዋሸች ነበረች ማለት ነው። አይ አንዳንድ ጊዜ ነው ስትናደድ ነው እንደዛ የሚያርጋት እንጂ ጥሩ ሴት ነች እንደዛ አለቻት። ልዩ ደግሞ ማርዳ ደግሞ ልዩዬ በጣም ነው የምወድሽ በጣም ነው የሚያከብርሽ፣ ግን እየዋሸሽኝ እንዳይሆን ስትዋሽ ግን እጠላሻለሁ እንደዚህ አለቻትና ልዩ ደግሞ እኔ አልዋሸሁም እውነቴ ነው ዲና እኮ ለሳቤላ ልክ እንደ ራሷ ልጅ እኮ ነው የሚታያት አለችና ማርዳ ደግሞ እውነትሽ ከሆነሽ አለችና ደስ አላት ማለት ነው ማርዳ። ዲና ደግሞ ወደ አብርሃም ሄዳና ወይኔ አሁን አላረገዝኩም ምን ብዬ ነው የሚነግረው? አሁን ወደ ሕክምና ስንሄድስ ምን ብዬ እነግርሃለሁ? ዋሽቻለሁ እኮ ልፈታኝ እኮ ነው
እርጉዝ አይደለሁም አለች እና እየፈራች ገባች ወደ ክፍሉና አብርሃም ለደግሞ ዲና የት ነበርሽ? እንደዚህ ነው የነበረ ቆጠረኝ አለና ዲና ለደግሞ ልጃችን እኮ ቃል ስለገባህላት እኮ ነው ልወስድሽ ስለ አልኳት እኮ ነው ለዛ ነው የወሰድኳት አለችና ምንድነው እሱ ምንም አይሆንም እሷ ምንም አትሆንም የት ይሄዳል ሌላ ጊዜ እኮ ነበር ሌላ ጊዜ እኮ ትወስድ ያልነበር እዚህ እኮ ነው ትልቅ ነገር አለና እንዴ እንዳታከርፈኝ ብዬ ነው እንደዚህ እያለችና ስለ ደግሞ ችግር የለውም አሁን ልብስሽ ቀይርና ዛሬ እንሄዳለን አለና እንዴ ዛሬ ብቻ ለምንድነው ዛሬ ያረከው አለችና ዛሬ ነው የምንሄደው ጥንስ እኮ ገና ነው አይታይም እኮ አለች ዲናና አብርሃም ደግሞ ምንም ችግር የለውም ልብስሽ ቀይሪ አሁን ነው የምንሄደው አለና ከዛ አብርሃም ደግሞ ዶክተር የምታውቀው ሰው አለ አላችና ዲና ደግሞ በጣም እየተናደደች በውስጣ ዶክተር አለችና አዎ ዶክተር አለች የምታውቀው ሰው አለ አብርሃም ዲና ደግሞ ወይኔ ዶክተር የምታውቀው ሰውማ ይማካከራል እኮ ነው እርጉዝ እንዳይሆንኩ እሷ ታውቃለች እንዴ አለች በውስጣና አብርሃም ደግሞ ዲና ለምን በሀሳብ እኮ ጭልጣልሽው አለ አብርሃም ማለት ነው አረ ምንም አላልኩም ምንም አላሰብኩም አለችና እሺ እንሄድ አለች ማለት ነው ከዛ ግንባር አሳመው ማለት ነው ልፍስፍስ አብርሃም ተንኮል የዲና አያውቅም ገና ነው ማለት ነው የዲናና የማርኮ ማለት ነው እሱ ምንም አያውቅም ምስኪን ሰው አብርሃም ማለት ነው ከዛ ተያይዘዋል ሄዱ ማለት ነው ከዛ ያው እርጉዝ እንዳልሆነች ይሰማል ምን እንደንል አብረን ያለን ማለት ነው አያልቅበት ማርኮ ደግሞ ያው ከማርዳ ይሄ ተገናኘ ማለት ነው ከዛ ማርዳ ደግሞ እየሰለለች ነበረች ሁሉ እያወቀች ነበረች ባለፈ ክፍል አያችሁ ሆናችሁ ማርዳና ማርኮ ተቃቅፎ አየች ነበር ሁሉ ነው የምታውቀው ማርኮና ዲና ያው ልጆች እንዳሉ ሁሉ ነው እየሰለለች ነበረች ማለት ነው ከዛ ተገናኙና አንቺ ደግሞ ምን ፈልግሽ ነው የደወልክልኝ አለ ማርኮና ሳለ ደግሞ የሆነ ነገር ፈልጌ ነው የጠራሁት አለች ምንድነው የምትፈልግ ከኔ ጋር እንዴት ነው የምታወቀው አለና በደንብ አውቃለሁ አለችና እየሰለልኝ ነበርሽ አላችና አይደለሁም እንደዛ ነው አለች ማለት ነው ከዛ እኔ የአብርሃም ቤት እኔ በህይወት ካለሁ ድረስ ምንም አይሸወጥም አለችና ማርኮ ደግሞ አሁን ምን እናርግ አለና ምን ላርግልሽ ነው የጠራኸኝ አላችና ሳለ ደግሞ እንስማማ አለችና አንተ ከብርሃን ጋር አይሆ ነበርና ቤቱ እንዳይሸጥ እየተናገርክ ነበር እንዳይሸወጥ አለችና አሁን ግን እንስማማና 50% ልሰጥህ ላንተ አለችና ከዛ ማርኮ ደግሞ አስበዋል ሄደ ማለት ነው ከዛ ያው ሁለቱም ያው ለአብርሃም እያሰቡሉት ነው ውድ ቤተሰቦቼ እዚህ ይመስላል በሌላ ቪዲዮ እስከሚመጣ ድረስ ባይ ባይ ሰብስክራይብ ላይክ አድርጉልኝ ሰላም ሁኑልኝ